ናማትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ምስጢር መምህር ውብሸት የካቴድራሉ ስብከተ ወንጌል ኃላፊ፣ ክቡር መምህራችን መጋቤ ሐዲስ አባ አእምሮ የካቴድራሉ የመጽሐፍ መምህር፣ የተከበራችሁ የካቴድራሉ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ በዝማሬ የምታገለግሉን ወንድሞቻችን፣ ከሩቅም ከቅርብም የቅዱስ ሚካኤል ፍቅሩ የሳባችሁ እግዚአብሔር በረድኤቱ የሰበሰባችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም ክርስቲያኖች በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ቆያችሁ? እንደምን ከይሳት ደረሳችሁ? እንኳን ገናናው መልአክ ቅዱስ ሚካኤል የተገፉትን ለረዳበት፣ የተጨነቁትን ከጭንቀታቸው ነፃ ላወጣበት፣ የደከሙለትን ደግሞ ዋጋቸውን ዕረፍት መንግሥተ ሰማያትን ገነትን በአማላጅነቱ ላሰጠበት ለዚህ ታላቅ በዓል በሰላም አደረሳችሁ። ዛሬ የምንማማርበት የትምህርታችን ርዕስ ዮም ሰማያዊ በምድር አስተርአየ፣ ሰማያዊ መልአክ በምድር ታየ በሚል ርዕስ የዕለቱን ትምህርት እንማራለን። ሰማያዊው መልአክ በምድር ታየ በሚል ርዕስ ነው የምንማረው። እስኪ ሁላችሁም ሰማያዊው መልአክ በሉ። በምድር ታየ። ሰማያዊው መልአክ በምድር ታየ። በምድር ማን ታየ? ሰማያዊው መልአክ በየት ታየ? ቅዱስ ያሬድ የተናገረው ኃይለ ቃል ነው። ቅዱስ ሚካኤል መጋቤ ብሉይ ይባላል። መጋቤ ብሉይ ማለት መጋቢ አስተዳዳሪ፣ ለራበውም ምግብ አቅራቢ እንደማለት ይሆናል። በዋናነት ግን መጋቢ ማለት አስተዳዳሪ፣ የሆነ ጉዳይ ኃላፊ እንደማለት ነው አውዳዊ ፍቺው። መጋቤ ብሉይ ይባላል ቅዱስ ሚካኤል። መጋቤ ብሉይ ማለት በብሉይ ኪዳን የተፈጸሙ በርካታ ተግባራትን መሪ ሆኖ ያስፈጸመ ማለት ነው። አንደኛው ለምሳሌ በደብረ ሲና ለእስራኤል ሕግ ተሰጠ ስንል ይህ በብሉይ ኪዳን የተፈጸመ ኩነት ነው። በዚያን ጊዜ ግን ከጀርባቸው ቅዱስ ሚካኤል ከጎናቸው ነበር። በብሉይ ኪዳን የሐዲስ ኪዳን የክርስቶስ በዕለተ ዓርብ የከፈለው ዋጋ ምሳሌ የነበረ በነ ሙሴ ዘመን በኤርትራ ባህር የተደረገው ያ ድንቅ የባህር መከፈል፣ አስገራሚ የጠላቶች መጥፋት አንድ ትልቅ ክስተት ነው። ይሄ ክስተት ሲፈጸም ቅዱስ ሚካኤል ከሙሴ ጋር አብሮ ሆኖ የፈጸመ ስለሆነ መጋቤ ብሉይ ይባላል። መጋቤ ብሉይ ማለት ኦሪትን ያሰራ፣ ኦሪትን ለሕዝቡ ያስተማረ ማለት ነው። ኦሪት የምንላት የብሉይ ኪዳን አጠቃላይ የሐዲስ ኪዳን የወንጌል ልብስ ማለት ነው። በትምህርት ስንነጋገር ሰማያዊት ሕግ የምትባለው ኦሪት ውስጧ ወንጌል ስለሆነ ነው። ሙሴ የተናገረው በግ እረዱ፣ ፍየል ሰዉ፣ ደም አፍሱ እያለ በኦሪቱ የተጻፈው ከላይ አፍሱ እረዱ የሚለው ልብስ ሆኖ በውስጡ ግን ሲገለጥ አካላዊ ቃል በሥጋ ይገለጣል፣ መሥዋዕት ሆኖ ይቀርባል። እሱ ስለ ሁላችን ራሱን እንደሚታረድ በግ አድርጎ ያቀርባል ተብሎ ይተረጎማል ማለት ነው። ስለዚህ ኦሪት ሰማያዊ ሕግ የምትባለው በውስጧ ወንጌል ስላለች ነው ማለት ነው።
ይሄም ብቻ አይደለም። በኦሪት ዘጸአት ላይ ጌታ ለሙሴ እንዲህ ብሎታል። በቤተ መቅደሱ ውስጥ 7 መቅረዝ ያለው 6 ቅርንጫፎች ያሉት አንድ ትልቅ መቅረዝ ስራ ብሎታል። የሰማችሁ ነው። ትምህርት ነው ይሄ። መጽሐፍ ቅዱስ የምታነቡ ሰዎች ይረዳቸዋል። ለሙሴ ጌታ መቅረዝ ስራ ብሎታል። መቅረዙን ስትሰራ በጎንና በጎን 3 ቅርንጫፍ ያለው አድርገህ መካከሉን ስረወጥ አድርገህ እስከ መካከለኛው 7 ጫፍ ያለው 7 ማብሪያ ያለው መቅረዝ ስራ ብሎታል። በመካከለኛው ግንድ የሚገባው ዘይት ለ6ቱም ሁሉ ጫፎች እንዲተርፍ አድርግ ብሎታል። ይሄ መጽሐፍ ቅዱስ ለሚያነብ ሰው ይረዳዋል። ይሄ ማለት 6ቱ ቅርንጫፎቹ የመቅረዙ በጎንና በጎን አሉ። መካከል ላይ ደግሞ ግንዱ አለ። ሁሉም ውስጠ ክፍት ናቸው። በመካከሉ የገባው ዘይት 6ቱ ሁሉ እንዲያበሩ ያደርጋቸዋል። በየ6ቱ ቅርንጫፎች በጫፋቸው ዘይት አይገባባቸውም። ዘይት የሚያገኙት ከመካከለኛው ግንድ ነው። ይሄ ለሐዲስ ኪዳን ምሳሌ ነው። ጌታችን የዚህ ትርጓሜ በዮሐንስ ምዕራፍ 15 ላይ ሲያስተምረን እኔ የወይን ግንድ ነኝ አለ። እኔ ምንድን ነኝ አለ? ምንድን ነኝ አለ ጌታ? የወይን ግንድ ነኝ ካለ በኋላ ቅርንጫፎቹ እነማን ናቸው አለ? እናንተ ናችሁ አለ ማለት ነው። መካከለኛው ስለወጡ ኢየሱስ ክርስቶስ ነው። በመካከለኛው ደግሞ በስረወጡ የገባውን ዘይት ገንዘብ አድርገው የሚያበሩት 6ቱ ጫፎች የተባሉ ደግሞ ምዕመናን ናቸው ማለት ነው። ለ6ቱ ቅርንጫፎች ዘይት የሚያገኙት ከመካከለኛው ነው። የምዕመናን ፈዋሽ ቢሆኑ፣ ተናጋሪዎች ቢሆኑ፣ በጨርቃቸው ቢፈውሱ፣ በጥላቸው ቢፈውሱ፣ ቅዱሳን አዳኝነታቸው ቢረቁ፣ ርቀታቸው ቢመሉ፣ ምልአታቸው ቢያውቁ፣ ዕውቀታቸው ብሩሃን ቢሆኑ፣ ብርሃናቸው ሁሉ ነገራቸው ከኢየሱስ ክርስቶስ የተገኘ የእርሱ ብቻ የባህሪው የሆነ የነሱ ያልነበረ በጸጋ የተሰጣቸው ነው ማለት ነው። ኦሪት እንደዚህ ወንጌልን የምታስተረጉም ናት። ቅዱስ ሚካኤልን መጋቤ ብሉይ ስንለው መጋቤ ሐዲስ ማለታችን ነው። የወንጌል መጋቢ ማለት ነው። ለሕዝቡ ወንጌልን የሚያስተምር መልአክ ማለት ነው። በረከቱ በሁላችን ላይ ይደረብን እና በዛሬው ዕለት ቅዱስ ሚካኤል በርካታ ትሩፋቶቹ ይነገሩለታል። ምግባሮቹ፣ ታምራቶቹ አንዱ በብዙ ወገን የተጎዱትን ረድቷል። የክርስቶስ ቤተ ክርስቲያን በዚህ ቀን ብዙዎችን የረዳ ቅዱስ ሚካኤልን ስታስብ የመላእክትን ህብረት መሆኗን ታስባለች። የማን ህብረት አካል ነች ቤተ ክርስቲያን? የመላእክትም ህብረት ነች ቅዱስ ቤተ ክርስቲያን። ምን ማለት ነው የመላእክት ህብረት ማለት? ክርስቲያኖች እኛ ብቻ አይደለንም ማለት ነው። እኛ ብቻ አይደለንም ምን ማለት ነው? መጽሐፍ ሲናገር አሃው እሙንቱ መላእክትና ሰዎች ወንድማማቾች ናቸው ይላል። የሰማችሁ ነው። ከአንድ አባት ከእግዚአብሔር የተገኙ ወንድማማቾች ናቸው ሰውና መላእክት። ይህንንም ለማስረዳት ነው 5500 ዘመን ሰዎች ከእግዚአብሔር በተለዩበት ዘመን ሁሉ ቅዱሳን መላእክት ወደ እግዚአብሔር ያመለክቱ ነበር። ታላቅ ወንድም ታናሽ ወንድሙ ከቤት ጠፍቶ ወጥቶ ቢቀር እንደሚያዝነው ቅዱሳን መላእክት በአዳም ከገነት መውጣት ሲያዝኑ ይኖሩ ነበር። ታላቅ ወንድም ታናሽ ወንድሙን አባቱ ቢገርፍበት እንደሚያዝንለት ታናሽ ወንድሙ ሲያለቅስ ቅዱሳን መላእክትም 5500 ዘመኑን መቼ ትወርዳለህ፣ መቼ ታድነዋለህ እያሉ ስለ ሰው ልጅ የሚቆረቆሩ የሚያዝኑ እውነተኞች ወንድሞች ናቸው ማለት ነው። ጌታ በወንጌል ይህንን ሲያስተምር ለአንድ ባለጸጋ 2 ልጆች ነበሩት ይላል። ስንት ልጆች ነበሩት አለ? 2 ልጆች ነበሩት። ከሁለቱ አንደኛው አባቱን አባቴ ከገንዘብ የሚደርሰኝን ከፍለህ ሰጥተኸኝ ከአንተ ቤት ወጥቼ መኖር እፈልጋለሁ አለ ይላል። እየሰማችሁ ነው ምዕመናን? ከባለጸጋው ከአባቱ ቤት ወጥቶ መኖርን ወደደ። ይሄ የወጣው ልጅ ገንዘቡን ይዞ ወጥቶ ገንዘቡን
ከሰካራሞች ጋር ካልባሌ ሰዎች ጋር ያባከነው የጨረሰው የጠፋው ልጅ ማለት አዳም ወይንም የሰው ነገድ ማለት ነው። በአባቱ ቤት ታማኝ ሆኖ አባቱን ሲያገለግል የኖረው ደግሞ መላእክት ማለት ነው። እየሰማችሁ ነው? ይሄ አንደኛው ትርጓሜ ነው። ሁለተኛው ለአንድ ባለጸጋ ሁለት ልጆች ነበሩት ማለት ለአንድ ሰው ነፍስና ሥጋ አሉት ማለት ነው። ነፍስና ሥጋ አሉት። ከሁለቱ ልጆቹ ታናሹ ልጁ ከአባቱ ቤት ወጣ። ለሰው ከሁለቱ ገንዘቦቹ ሥጋው ከፈቃድ እግዚአብሔር ወጣበት ማለት ነው። ወጣበት። አዎ የብዙዎቻችን ሥጋ ከፈቃድ እግዚአብሔር ወጥቷል። አቂበ ሕግን በመተው ማለት ነው። ሥርዓተ ቤተ ክርስቲያንን በማፍረስ ማለት ነው። ሌላ ፈቃድ እግዚአብሔር የለም። ሌላ ምን ፈቃድ እግዚአብሔር አለ? እግዚአብሔር አርሳችሁ አብሉኛ ይል፣ ቀዳችሁ አልብሱኛ ይል። እግዚአብሔር ከኛ ምን ይፈልጋል? በእውነቱ ኢሐሰሰ እግዚእነ ግብረ እጹበ ይላል መጽሐፍ። እግዚአብሔር ከኛ ጭንቅ የሆነ ነገር ስጡኝ አላለም ብሏል። እንደምእመናን እህል ስፈሩልኝ ብሏል አላለም። እግዚአብሔር ከፍጥረቶቹ የሚሻው ምንም ነገር የለም። ለፍጥረቶቹ የሚመግብ አምላክ እንጂ ከፍጥረቶቹ የሚቀበል አምላክ አይደለም። ዘእንበለ አቂበ ትእዛዛቲሁ በፈቃዱ እንድንኖር ብቻ ነው የሚወደው ይላል። በእግዚአብሔር ፈቃድ መኖር ደግሞ ለሰው ጎጂ አይደለም፣ ጠቃሚ ነው። እንደ ሥጋም ጠቃሚ ነው፣ እንደ ነፍስም ጠቃሚ ነው። ስለዚህ ትንሹ ልጁ ወጣ ማለት ለሰው ከነፍሱ ይልቅ ሥጋው ከፈቃድ እግዚአብሔር ወጣበት ማለት ነው። የመጀመሪያው ትርጓሜ ግን ሁለት ልጆች የተባሉ ሰውና መላእክት ናቸው ማለት ነው። ስለዚህ አንድ አባት የተባለ እግዚአብሔር ነው። ሁለት ልጆች የተባሉ ነገደ ሰብእና ነገደ መላእክት ናቸው ማለት ነው። ስለዚህ ቅዱሳን መላእክት የሚወዱን እንደ ወንድም ነው። ቅዱሳን መላእክት የሚጠብቁን ወንድም ወንድሙን እንደሚጠብቀው ነው። የሚያስቡልን ወንድም ለወንድሙ እንደሚያስብ ነው ማለት ነው። በአንድ ስርዓት አምልኮ ውስጥ የምንኖር አንድ አምልኮ የምንፈጽም አንድ ሃይማኖት ያለንን ማለት ነው። እኛና መላእክት እንዴት ያለ መታደል ነው ክርስቲያን መሆን! ከረቂቃኑ ጋር እግዚአብሔርን በአንድነት ማምለክ፣ ከማይሞቱት ጋር እግዚአብሔርን በአንድነት ማመስገን። በተለይ ደግሞ የኢትዮጵያ ቤተ ክርስቲያን በቅዱስ ያሬድ አማካኝነት መላእክት የሚያዜሙት ዜማው እንኳን ሳይቀየር በእነሱ ዜማ በአንድ ሃይማኖት በአንድ ህብረት ለሥላሴ ቅዱስ 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 እያሉ ማመስገን በእውነቱ እንዲህ እንድንሆን ያደረገን አምላካችን የተመሰገነ ይሁንልን። ይህም ብቻ አይደለም። ክርስቶስን አባት ስንል የአንድ ልጆች ነን እንዳልን ንጉሥ ስንልም የአንድ ንጉሥ ሰራዊት ናቸው ሰውና መላእክት። እየሰማችሁ ነው ምእመናን? የአንድ ንጉሥ ምንድን ናቸው? ሰውና መላእክት ሰራዊት ናቸው። በንጉሱ ላይ ጠላት ቢነሳበት የንጉሱ ሰራዊት ይዘምታሉ አይደል? የንጉሱን ጠላት ለማጥፋት። ነገር ግን የንጉሱ ሰራዊት ከነበሩት መካከል ግማሾቹ ወደ ንጉሱ ጠላት ከርተው ቢሄዱ እነዚያ ለንጉሱ የታመኑት እነዚያን ሰዎች እንደ ጠላት ነው የሚያዩዋቸው ማለት ነው። የቀድሞ ወንድምነታቸውን አያስቡም። ሰውና መላእክትም የአንድ ንጉሥ ሰራዊት ሲሆኑ፣ ሰው ግን ተመክሮ አልመለስ ሲል በመላእክት የሚቀሰፈው እንደዚያ ነው ማለት ነው። ሁለት ወታደሮች በአንድ ቤተ መንግስት ቢኖሩ አንደኛው ከርቶ ወደ ጠላት ሲሄድ ቢገኝ ቀድሞ ጓደኛው የነበረው ይገለዋል፣ ንጉሱን ከርቶ ሲሄድ ማለት ነው። ሰውና መላእክትም እንዲሁ የአንድ ንጉሥ የእግዚአብሔር ሰራዊት ናቸው። ሰው ከፈቃድ እግዚአብሔር ሲወጣ መላእክት ይመክራሉ፣ ያስተምራሉ፣ በህልም ያሳያሉ፣ በራእይ ያሳያሉ። በተለያየ ህመም እግዚአብሔር እንደተለየው ሰውየውን ለማስረዳት ይሞክራሉ፣ እየታገሱ ማለት ነው። ሲሰርቅ ያዩታል፣ ዝም ይላሉ። አቤት የመላእክት እኮ ትዕግስት! ሰውየው ጨለማን ተገን አድርጎ ሰው እንዳያይ ብሎ ትልልቅ የሚባል ወንጀል ይፈጽማል። መልአኩን ግን ጨለማ አይጋረደው። መላእክት በዚህ ዓለም ዑደት የሚኖሩ አይደሉም። ለመላእክት ጨለማ የለባቸውም። ለመላእክት ክረምት፣ በጋ፣ ቀን፣ ሌሊት የለባቸውም። ጤነኛነት፣ መታመም የለባቸውም። ረቂቃን ናቸው፣ ሥጋውያን አይደሉም። ስለዚህ መላእክት ሌሊት የምንሰራውን ያያሉ፣ እንዳይቀስፉን ግን ይታገሳሉ። ለምን? እንደ ወንድም ነዋ የሚያዩ። ተሰውረን የምንሰራውን ያያሉ፣ በሐሳብ የምንሰራውን ክፋት ሳይቀር ቅዱሳን መላእክት ይረዳሉ። ነገር ግን ስለ ፍቅር ሲሉ ይታገሳሉ ማለት ነው። ታግሰው ካልተመለሱ ግን
ሎጥን አውጥተው ሰብአ ሰዶምን እንዳጠፉ ኖህን አድነው በኖህ ዘመን የነበሩትን ሰዎች በጥፋት ውሃ እንዳጠፉ እስራኤልን ከግብፅ አውጥተው ግብፃውያንን በባህር እንዲያሰጠሙ መክረው አልመለስ ያለው ላይ ቅዱሳን መላእክት እርምጃ ይወስዳሉ ማለት ነው። ስለዚህ ብዙዎቻችን በዘመን ብዛት እየተመከረን ነው ማለት ነው። እግዚአብሔርን የምናሳዝን ከፈቃዱ ከወጣን የዋልን ያደርን ሰዎች ከፈቃዱ መውጣታችንን ወዶልን አይደለም መልአኩ የሚጠብቀን መልአክ ሳይተኛ የሚጠብቀን ከፈቃደ እግዚአብሔር በመውጣታችን ደስተኛ ሆኖ አይደለም፣ ወይም እንደዚህ ኑሩ እያለን አይደለም፣ እየታገሰን ነው ማለት ነው። ቅዱስ ሚካኤል ታጋሽ ነው፣ ይታገሳል። ሁላችንንም በትዕግስት ነው በግቢው የሰበሰበን። በሱ ንጽሕና በሱ ቅድስና ፊት ማንም ሊቆም አይችልም። መልአኩ እግዚአብሔር እንደሚመስለው ርኅራኄውም እንደ እግዚአብሔር ነው። ሲቆጣም ግን ቅዱስ ሚካኤል አስቸጋሪ ነው ማለት ነው። ስለዚህ እግዚአብሔር ትዕግስቱ ይግባል፣ ዕድሜ መስጠቱ ይግባል። ጊዜያችንን እንጠቀምበት። መቼ ነው የምንመለሰው? ትናንትና ታገሰን፣ ዛሬም ታገሰን፣ ነገም በዚህ ሕይወት ለመኖር ከወሰን አስቸጋሪ ነው ማለት ነው። በሰዶም ያሉት ሰዎች ይሄን የገጠማቸው ሎጥን መምህር አድርጎ አስነሳላቸው። ተማሩ። ዛሬ በየቤተ ክርስቲያኑ ስንት ናቸው መምህራኑ? በእውነቱ እንደ ሎጥ የሚያስተምሩ እንደ ኖህ የሚሰብኩ ስንት ናቸው? ኖህንም አልሰማሉ፣ ሎጥንም አልሰማሉ። ታዲያ እግዚአብሔር እንደዚህ አልሰማ ሲሉ ዝም ብሎ ነው እንዲያያቸው? አይደለም። እግዚአብሔር መሐሪ ነው። በምሕረቱ አንጻር ግን መዓትም አለ፣ መቀጣትም አለ። እግዚአብሔር በቸርነቱ ከቁጣው ሁላችንን ይሰውራል። ስለዚህ ቅዱሳን መላእክት ከቀድሞ ጀምሮ በብርታታችንም በድካማችንም ያልተለዩ በዘመን የማይለወጡ እውነተኞች ወዳጆቻችን፣ እውነተኞች ወንድሞቻችን፣ እውነተኞች ጠባቂዎቻችን ቅዱሳን መላእክት ብቻ ናቸው ማለት ነው። እነዚህ መላእክት ሀገር አላቸው፣ ትምህርት ነው። ሀገር አላቸው፣ ሃይማኖት አላቸው፣ አካል አላቸው፣ ስርዓት አምልኮ አላቸው። አምልኳቸው እንደኛ ነው። ኢሳይያስ እንዳያቸው ቅዱስ 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 እያሉ ነው የሚያመሰግኑ። ሌላ አምልኮ የላቸውም። አንድ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር የቅዱሳን መላእክት ስርዓት አምልኮ አንድ ነው። አባ ጊዮርጊስ ዘጋስጫ ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት ይላሉ። ለዚች ለኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የመላእክት ስርዓት አላት። ቤተ ክርስቲያን ስትትሜሰል በጽርሐ አርያም ዘለዓሉ። ይቺ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በላይ በአርያም ያለች ጽርሐ አርያምን ነው የምትመስለው ይላሉ። ስለዚህ አምልኮታችን አንድ ነው ማለት ነው ከመላእክት ጋር። ሃይማኖታችን ትክክል ነው የምንለው ከመላእክት ጋር አንድ ስለሆነ ነው፣ አንዱ ማለት ነው። ኢሳይያስ ቅዱሳን መላእክትን ቅዱስ 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 ሲሉ አገኛቸው። እኛም የምናመሰግነው ቅዱስ 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 እያለን ነው። በቤተልሔም ቅዱሳን መላእክት እንደተገኙ ስብሐት ለእግዚአብሔር በሰማያት ብለው አመሰገኑ። የእኛም የጠዋት የማታ ምስጋናችን ሰው ለሆነ አምላክ ለሆነ ሰው ምስጋና ይገባዋል እያለን ነው አይደል? ይህ ምስጋና ይባል ቤተክርስቲያን። እናታችን ድንግል ማርያምን ቅዱሳን መላእክት ጾርኪ ዘይትጸወር አግመርኪ ዘይትገመር፣ የማይቻለውን ቻልሽ፣ የማይወሰነውን ወሰንሽ፣ ስለዚህ አንቺ ቅድስት ነሽ ቡርክት ነሽ እያሉ ያመሰግናታል። ነያ እህትነ ነያ እህትነ፣ እነኋት እህታችን፣ በንጽህና የምትመስለን እህታችን፣ በቅድስና የምትመስለን እህታችን እያሉ ድንግል ማርያምን ቅዱሳን መላእክት ያመሰግናታል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ታመሰግናታለች። ምስጋናችን አንድ ነው ማለት ነው። ቅዱስ ያሬድ እንዲህ ይላል፣ ትወድሰኪ ቅድስት ቤተክርስቲያን ተሐቲማ በደመ ወልድኪ ይላታል። እመቤታችንን እኮ ነው። እመቤቴ ሆይ ቅድስት ቤተ ክርስቲያን አንቺ ታመሰግንሻለች ይላታል። ማን ታመሰግንሻለች ነው የሚላል? እስኪ ድምፃችሁን ከፍ አድርጋችሁ ማን ያመሰግናታል? ህብረታችን ምን ተብሎ ይጠራል? ቤተ ክርስቲያን ይባላል። ህብረታችን ማንን ያመሰግናል? የአምላክ እናት ብሎ እመቤታችንን ያመሰግናል። ለምን? ተሐቲማ በደመ ወልድኪ፣ የከበርነው በልጇ ደም ስለሆነ ማለት ነው። በማን ደም ነው የከበርነው? በደሙ ያከበረን አምላካችን ስሙ የተመሰገነ ይሁንልን።
የከበርንበት ግን ከሰማይ የመጣ አይደለም። ከእመቤታችን ከድንግል ማርያም ባሕርይ የተነሳ የተከፈለ ነገር ግን ቃል የተዋሃደው ስግው ቃል ከእሷ ሥጋ ነስቶ ተዋህዶ በተዋህደው ደም ሥጋ አዳነን ማለት ነው። ስለዚህ የምዕመናን ኅብረት ከልጇ ጎን በፈሰሰው ውሃ ታጥቦ ነጽቶ ከልጇ ጎን የፈሰሰውን ውሃ አግኝተን ተጠምቀን በዚያ ከብረን እናታችን ድንግል ማርያም እናመሰግናለን ማለት ነው። ቅዱሳን መላእክትም ያመሰግናሉ። ስሟ ለዘላለም የተመሰገነ ይሁንልን። ከዚህ የተነሳ ነው ስለ እመቤታችን በሰፊው ሊቃውንቱ ሲናገሩ እኔ ድዳ ነኝ፣ እኔ ስለ አንቺ መናገር አልችልም፣ አንቺ ምክንያተ ድኂን ነሽ፣ አንቺ የሔዋን ካሳ ነሽ፣ አንቺ ቤተ ክርስቲያን መሰረት ነሽ፣ አንቺ የአብ የወልድ የመንፈስ ቅዱስ ንጹሕ አዳራሽ ነሽ እያሉ ከብሉይ ኪዳኑ ምሳሌ እያመጡ የብሉይ ኪዳኑ ንዋየ ቅድሳት እግዚአብሔር ድምፅ የሚያሰማበት ሁሉ በወርቅ የተለበጠ እንደሆነ የእመቤታችንን ሕዋሳት በዓይኗም በእጇም በእግሯም ሁሉ ንጽሕና እንጂ አንድም ቀን የትንታ የሐልዮ እንኳን ኃጢአት ወደ ልቡናዋ ያልገባባት ሙሴ ከሰራው በወርቅ ከለበጠው መሶበ ወርቅ የበለጠ ንጽሕና ቅድስና ያላት ቤተ ክርስቲያን የምታመሰግናት እናት ቅድስት ድንግል ማርያም ብቻ ናት። ስሟ የተመሰገነ ይሁንልን። ቅዱሳን መላእክት እንደዚህ ብቻ አይደለም፣ ወደ እኛ ይመጡና መጽሐፍ ስናነብ ይሰማሉ። ታውቃላችሁ ይሄንን? ቅዱሳን መላእክት ሰው መጽሐፍ ሲያነብ ይሰሙታል። ዮሐንስ አፈወርቅ የሚባለው አባት የእመቤታችን የቅድስት ድንግል ማርያም መቅድሙ ላይ ዘወትር የሚነበብልን አፄ ዘርዓ ያዕቆብ ከአረብ ወደ ግዕዝ ያስመለሱልን ማለት ነው። ይሄንን መቅድሙን ዮሐንስ አፈወርቅ ሲተረጉም አንድ ባህታዊ በጠዋት ቅዱሳን መላእክት የብርሃን መነሳነሳቸውን ይዘው ሲወርዱ ከሰማይ ያገኛቸው ይላል። እየሰማችሁ ነው ምዕመናን? እንደምን አመሻቸው። ያ ባህታዊ ቅዱሳን መላእክቱን አያቸው። ወዴት ልትሄዱ ነው አላቸው። እኛማ ዮሐንስ አፈወርቅ የእመቤታችንን ምስጋናዋን ተፈስሒ ተፈስሒ ደስ ይበልሽ ደስ ይበልሽ እያለ ሲያመሰግናት ምስጋናዋን ለመስማት ትርጓሜውን ለመስማት ወደ ዮሐንስ አፈወርቅ ቤት እየሄድን ነው አሉ። አያችሁ፣ ንጹሕ ምስጋና ሲሆን ቅዱሳን መላእክት ንባቡን ይሰሙታል፣ ትርጓሜውን ይሰሙታል፣ መዝሙሩን ይሰሙታል፣ ደስ ይላቸዋል ማለት ነው። አንዳንድ ሰው ታዲያ ንባቡን ሳያውቀው ንባቡን እየሰባበረ ዘሩን እየገደፈ ይጸልያል። አንዳንዱ ደግሞ በግዕዝ ብቻ ሲጸለይ እግዚአብሔር የሚሰማ ይመስለውና በግዕዝ ብቻ ካልጸለይኩ ብሎ ዘሩን ያበላሻል ማለት ነው። ንባቡን ይጥለዋል። እንደዚህ አይደለም። ወንጌል እኮ ሕግ ልቡናዊት ነው የምትባለው። በቃል ሳይናገሩ በልብ የሚጸልዩ ብዙ ናቸው። ጸሎት ማለት በቃል መናገር ብቻ አይደለም። እንደዚያ አይደለም። እንደውም በቅዱሳት ገድላቶቻችን ብዙ ታሪኮች አሉ። አንዱን ላስታውሳችሁ። አንድ ምንም ያልተማረ ሰው ወደ አንድ አባት ይሄድና ምን ብዬ ልጸልይ ብሎ ይጠይቃቸዋል። እየሰማችሁ ነው? ምን ብሎ ጠየቃቸው? እስኪ ንገሩኝ። ምን አላቸው? ምን ብዬ ልጸልይ ሲል አትማረኝ እያልክ ጸልይ አላቸው። እየሰማችሁ ማለት እግዚአብሔርን ምን ብለህ ጸልይ ያለ ያ ሰውዬ አትማረኝ። ይሄ ጸሎት ይሆናል? ጸሎት የሚሆነው ምን ሲሆን ነው? ማረ ሲሆን ልመና ተማጽኖ ይሆናል አይደል? ያ ሰው እውነት መስሎ ይሄንን በየዋህነት ተቀብሎ በረሃ ወድቆ ለብዙ ዘመናት ዋሻ ውስጥ ዘግቶ ምንም ሌላ ጸሎት ማንበብ መናገር ሌላ ጸሎት የማያውቅ ስለሆነ ምን እያለ ይጸልይ ነው የሚለው? አትማረኝ። እግዚአብሔር ግን የቃሉን ሳይሆን የምኑን ተመለከተ ነው የሚለው። የልቡን አየ። ያ ሰው በቃ ማለት ነው። ከዚያ ከብዙ ዘመን በኋላ አንድ ባህታዊ ወደዚያ አባ ያሳይ ይባላል። ወደዚያ አትማረኝ እያለ የሚጸልይ ባህታዊ ወዳለበት ዋሻ ይሄዳል። ሄዶ ተገናኝቶት እንደው ምን እያልክ ነው የምጸልየው አለው። አትማረኝ አትማረኝ እያልኩ ነው አለ። ይህን ያክል ዘመን አትማረኝ እያልክ ነው የምጸልየው አለው። አዎ አትማረኝ እያልኩ ነው የምጸልየው። በል አትማረኝ ተብሎ አይጸለይም። ከዚህ በኋላ
ጸሎት የምታደርገው እንዲህ እያልክ ነው ብሎ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ እያለ ይህንን አቡነ ዘበሰማያትን አስተማረው ማለት ነው። ያ ያልተማረ ሰው ቶሎ መያዝ ስላልቻለ ይህንን አስተምሮት ከሄደ በኋላ ወንዝ ዳር ነው ዋሻው፣ ይጠፋበታል። አረ ቶሎ ሄጄ ልጠይቀው ብሎ በወደቡ ከመሄድ በባህሩ ላይ ሊሄድ ብሎ ውሃውን እንደ የብስ እንደ ደረቅ መሬት እየረገጠ ከኋላው ይሄዳል ማለት ደረሰ። ያኛው ደነገጠ። ጸሎት ያስተማረው እንዴ አንተ በውሃው ላይ እንዴት እንደ ደረቅ መሬት ትሄዳለህ? አያሰልፍም አለው። አረ ያስተማርከኝ ጸሎት ጠፋብኝ ንገረኝ አለው። ምን ብዬ ልጸልይ ንገረኝ አለው። አረ ተው አባታችን ሆይ አትበል፣ አንተ አትማረኝ እያልክ ጸልየህ ከበቃ ውሃውን እንደ ደረቅ መሬት እየተረገጥከው ከሄድ ይሄን እስከ ሕይወት ፍጻሜ ድረስ ጸልይ ብሎ ነገረው ይባላል። ስለዚህ ጸሎት ማለት የመጀመሪያው የልብ ነው፣ የልብ ነው። ስለዚህ እግዚአብሔር በግዕዝ ብቻ የሚሰማ መስሎ የግዕዝ መጽሐፍ ይዘን ስርዓተ ንባቡ ስርዓተ ምስጢሩን የምናበላሽ ሰዎች ስህተት ነው ማለት ነው። በሚገባን በሚረዳን ቋንቋ ወደ እግዚአብሔር መጮህ እንችላለን ማለት ነው። ስሙ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት ስንጸልይ ደስ ይላቸዋል፣ መጽሐፍ ስናነብ ይሰማሉ ማለት ነው። መጽሐፍ ሲናገር ዘሰቦ ስምረቱ ቦቱ መላእክት መንፈሳውያን ይላል። ፈቃደ እግዚአብሔር ለሚፈጽም ሰው ቅዱሳን መላእክት ወዳጆቹ ናቸው ነው። ፈቃደ እግዚአብሔር ለማይፈጽም ሰው ቅዱሳን መላእክት ወዳጆቹ ሊሆኑ አይችሉም። ለእስራኤል ቅዱስ ሚካኤል ወዳጃቸው ነው፣ ለግብፃውያን ግን ወዳጃቸው አይደለም። በእስራኤል ሰፈር ቅዱስ ሚካኤል ብርሃን ያበራል፣ በግብፃውያን ሰፈር ቅዱስ ሚካኤል ጨለማ ያመጣል። በእስራኤል ሰፈር ውሃው የጠራ የሚጠጣ ነው፣ በግብፃውያን ሰፈር ግን ውሃው ደም ሆኗል። ፈቃደ እግዚአብሔር ካለን ቅዱስ ሚካኤል ወዳጃችን ነው። ስለዚህ ሕይወታችንን ፈቃደ እግዚአብሔርን ከመፈጸም አንለይ ማለት ነው። ፈቃዱ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በገዳም ላሉትም በከተማ ላሉትም መንፈሳውያን መሆን የሚሹትን ሁሉ ቅዱሳን መላእክት ይራዳሉ። በገዳም ላሉት ለማያውቁት ወይም የህርጎሙ ዘመፍቱ ሎሙ ይግበረው ይላል መጽሐፍ። ሊያስተምሩት የሚገባቸውን ትምህርት ቅዱሳን መላእክት እንደ መምህር ሆነው ያስተምሯቸዋል። ለምሳሌ አዳምን ያስተማሩት መላእክት ናቸው። ማንን አልኳቸው? አዳም ለኛ ምናችን ነው? አባታችን ነው አይደል? የመጀመሪያው ሰው አዳምን የጸሎትን ስርዓት ያስተማሩት መላእክት ናቸው። አባ ተክለ ሃይማኖትን እየተራዳ ለክብር ያበቃ የሁላችን አባት እንዲሆኑ ያበቃ ቅዱስ ሚካኤል እያስተማረ እየተራዳ ነው ማለት ነው። ስሙ የተመሰገነ ይሁንልን። በመሸነፍ ጊዜ ቅዱሳን ባህታውያን ከአጋንንቱ ጾሩን ጸንቶባቸው አጋንንት ውጊያ ጸንተውባቸው በሚሸነፉበት ጊዜ ወይሁብዎሙ መዊዓ ይላል ድል እንዲያደርጉ ይነግሯቸዋል። ለምሳሌ አባ እንጦንስ የሚባለው የመጀመሪያው የምንኩስና ጀማሪ በገዳም ሲኖር አጋንንት ጦር አጸኑበት፣ ተዋጉት፣ ፈተኑት፣ በህሊና ፈተኑት። በዚህ በገዳም ምን ታደርጋለህ? ወሬ ይመስል ብቻ ወደ ከተማ አትወጣም ይሉታል። ዋሻ ውስጥ ተዘግተህ ምን ታደርጋለህ? አንተ ብቻ ልትሰርቅ ነው? አሁን በከተማ ያለው ሰው ላይሰርቅ ነው? ምን ታደርጋለህ እዚህ በረሃ ውስጥ እያለ ፈተነው፣ አስጨነቀው። ከዕለታት በአንድ ቀን አባ እንጦንስ በዚህ ሀሳብ ተሸንፈው ሊወጡ ከበራቸው ከቤታቸው በር ላይ ቆመው ሳለ ቅዱስ ሚካኤል መጣና አጋንንትን ድል የሚያደርጉበትን ትምህርት አስተማራቸው ይላል። በረከቱ ከሁላችን ጋር ይሁን። ቅዱሳን በበረሃ ሲኖሩ ምግብ የላቸውም፣ ይርባቸዋል፣ የላቸውም። አንዳንድ ጊዜ የሚበሉት የእንጨቱ ፍሬ ይደርቃል፣ ከዓመት እስከ ዓመት እንጨት አያፈራም። አንዳንድ ጊዜ የሚጠጡት የውሃው ምንጭ ይደርቃል፣ አንዳንድ ምንጭ ከዓመት እስከ ዓመት ውሃ አይኖረው። በዚህ ጊዜ ቅዱሳን መላእክት ቦ አመ ያመጽኡ ሎሙ ተርሙሰ ይላል። ለባህታውያኑ ምግብ ከሌላ ሀገር ያመጡላቸዋል። በግብረ አምላካዊ ያልታወቀ መና ከሰማይ ያወርዱላቸዋል።
እንዳይራቡ ድምፃቸውን አሰምተው ኃይል ጽን ይሆናቸዋል፣ ብርታት ይሰጧቸዋል ማለት ነው። ስለዚህ ለሚጸልዩት ብርታት፣ ለሚራቡት ምግብ፣ ለሚሸነፉት ኃይል፣ ላላወቁት እውቀትን ቅዱሳን መላእክት ከእግዚአብሔር ተልከው ይሰጣሉ፣ ያደርጋሉ ማለት ነው። ይሄ በገዳም ላሉት ብቻ አይደለም፣ በከተማ በዓለም ለሚኖሩትም ያደርጋሉ። ለምሳሌ የዛሬዋ ቅድስት አፎምያን ትንሽ ስለሷ ብናነሳ በትዳር የምትኖር ደግ ሴት ነበረች አለ። ማን ነው ስሙ አልኳቸው? ደግ ሴት ነች እሷ። ትዳር በእውነቱ ደግ ያደርጋል። አብርሃም ባለትዳር ነው አለ። አብርሃም ባለትዳር ነው አለ። ግን የብዙዎች አባት ተብሏል አለ። አብርሃም እኮ የመነኮሳትም አባታቸው ነው። በአብርሃም ውስጥ ያልተገኘ ትሩፋት ገድል የለም። እንደውም ቅዱስ መጽሐፍ ሲናገር ረከብነኬ በኀበ አብርሃም ጻማ ኩሎሙ ቅዱሳን ይላል። በአብርሃም የቅዱሳንን ሁሉ ተጋድሎ አገኘን ይላል ተከማችተው። አብርሃም ሰማዕት ነው። አብርሃም እንደ መነኮሳት ነው የኖረው፣ መናኝ ነው። ስለ እግዚአብሔር ሀገሩን ትቶ ወጥቷል። ይሄ መነኮሳትን ያስመስለዋል። በ99 ዓመቱ ተገዘር ቢባል ያንን የመገዘር ሕመም ሳይሰቀል ተገዝሯል። ይሄ ከሰማዕታት ወገን ያስቆጥረዋል። አብርሃም ለእግዚአብሔር ልጁን ሊሰዋ አቅርቧል። ይሄ ታማኝነቱን ያስረዳል። በአብርሃም ውስጥ ያልተገኘ ምግባር ትሩፋት የለም። የመነኮሳትም አባት ይባላል። ትዳር መልካም ነው ማለት ነው። በትዳር ውስጥ እንደ መነኩሴ መኖር ይቻላል። አሉ ብዙዎች እንደ መነኩሴ የሚኖሩ በትዳር ውስጥ እንደ ሰማዕት ሆነው የሚኖሩ መኖር ይቻላል። ብዙ ናቸው የሚኖሩ። የሚስቱን ክፉ ጸባይ ታግሶ የሚኖር ለሰው የማያጋልጥ ቀባት ያበሳ እንደ እግዚአብሔር ኃጢአትን የሚሰውር የሚስቱን ገበና ለሰው የማይነግር የባሏን ገበና የምትሰውር ሴት እንጂ ሰማዕት ነች ማለት ነው። ምስክር ነች ማለት ነው። ሰማዕታት ታግሰው የተቀበሉትን መከራ ታግሰው መከራ ተቀብለው የሚያገኙትን ክብር ይህም ሰው ወይም ይህች ሴት ታገኛለች ማለት ነው። ስለዚህ ባለትዳሮች እንደ ሰማዕታት መኖር